ሰላም ሰላም እንዴት ናችሁ? አማን ናችሁ? ባለፈው እንደተነጋገርነው በቲቪ ዲስፕሌይ ላይ ምን እንደሚመስል ኤምአይ ቦክሳችንን ቲቪ ላይ ሰክተን እናያለን በተባባልነው መሰረት አሁን ቲቪ ላይ ሰክተነዋል። ትክክለኛ ፔጁ ደግሞ ምን ይመስላል እሱን አሁን ማየት እንጀምራለን ማለት ነው። ትክክለኛ ፔጁ ማለት ይሄ ነው። በቃ ይሄን ይመስላል። ይሄ ማለት አንድሮይድ 11 ነው። እሱን ደግሞ ቼክ ለማድረግ ምን እናደርጋለን? ሴቲንግ ላይ ገብተን እናያለን ማለት ነው። ሴቲንግ ላይ ገብተን አባውት ዲስ ዲቫይስ ላይ እንገባለን። ከዛ በኋላ አባውት ላይ እንገባና እንደውም ይሄ አንድሮይድ 12 ነው ማለት ከአንድሮይድ 6 አፕግሬድ እያደረገ አፕዴት እያደረገ ራሱን አሁን 12 ላይ ደርሷል ማለት ነው። እንደዚህ አይነት እንትኖችን የምናገኘው ላይሰንስድ የሆኑ የአንድሮይድ ኦፕሬቲንግ ሲስተም ላይ ነው። ስለዚህ ይሄ ላይሰንስድ ነው ማለት ነው እና የሴኩሪቲ ፓቾች ሁሉ አሉት። ስለዚህ ማንኛውንም አፕሊኬሽን ስሙዝሊ ማየት እንችላለን ማለት ነው። ስለዚህ መጀመሪያ ምንድነው የሚደረገው? ልክ እንትኑን ስንከፍተው አዲስ ሆኖ ስንከፍተው ይሄ ኦልሬዲ የተጫነ ስለሆነ ነው። አዲስ ሆኖ ስንከፍተው የጉግል አካውንት ይጠይቀናል። የጉግል አካውንታችንን እናስገባለን። አካውንታችንን ካስገባን በኋላ የምንፈልጋቸውን አፕሊኬሽኖች መጫን እንጀምራለን ማለት ነው። ከዛ ወደ መጠቀሙ እንገባለን ማለት ነው። እንደተነጋገርነው ባለፈው ኔትፍሊክስ፣ ዩቲዩብ፣ ጉግል ስቶር ትክክለኛው ጉግል ስቶር ማለት ነው የራሱ አለው እና ሌሎችንም ቻናሎች መጫን እንችላለን እንደ ስፖቲፋይ፣ ፕራይም ቪዲዮ የመሳሰሉትን መጫን እንደ ኔትፍሊክስን መጫን እንችላለን ማለት ነው። ኢቭን ቲክቶክም ይሰራ ነበር። አሁን ተቋርጧል። በፊት ይሰራ ነበር ቲክቶክ ይኸው እንደምታዩት። ሌላ ደግሞ የሙቪ ስትሪም ነው። በጣም የሚገርም አፕሊኬሽን ነው ስትሪሙ። በነፃ የሚገርሙ ፊልሞችን ማየት የምንችልበት ነው እና እነዚህንም በመጫን እንትን ማለት እንችላለን ማለት ነው፣ ማየት እንችላለን። በተረፈ ሆም ፔጁ ቅድም እንደነገርኳችሁ ይህንን ይመስላል። በጣም የሚገርም ሆም ፔጅ ነው ያለው። በጣም አሪፍ ነው እንዲህ ሲታይ ማለት ነው። የኳስ አፕሊኬሽኑን መጫን እንችላለን። ኳስ አፕሊኬሽን ከጫን በጣም አሪፍ አድርጎ ነው የሚያሳየው። እንደተናገርነው 2 GB ራም ነው። ስለዚህ ለቲቪ ስትሪሚንግ በቂ ነው ማለት በቂ ነው። ስሙዝሊ ያሳያል እንትኑ ላይሰንስድ ከሆነ ማለት ነው። ላይሰንስድ ካልሆነ ነው ብዙ ጊዜ የተወሰኑ እንትኖች ይኖሩታል፣ ላግ የማድረግ ባህሪ ይኖረዋል። ሌላ ደግሞ እዚህ ላይ የምናየው ምንድነው? ካስት እንዴት እንደሚደረግ ነው። ካስት ቢልዲንግ ካስት ስለሆነ ከሞባይል ጋር ማገናኘት ቲቪው ላይ እንትን ማድረግ ይቻላል። ዲስፕሌይ እንዲያደርግ ማድረግ እንችላለን ማለት ነው። ሞባይላችን ላይ የምናየውን የሞባይላችን ላይ የምንጠቀማቸው ማንኛውንም እንትን እዛ ላይ ዲስፕሌይ እንዲያደርግ ማድረግ ይቻላል። በተረፈ ጉግል የጉግል አሲስታንት ስላለው እዚህ ጋር ጉግል አሲስታንት ስላለው በቮይስ ማዘዝ እንችላለን ማለት ነው። እስቲ ለምሳሌ እንሞክር። እስቲ ይሄኛውን እስቲ ባለፈው እንደነገርኳችሁ እቺ ሁለተኛዋ ነች። እሷን ጫን ብለን እንይዝና ምናደርግ ቮሊዩም ዳውን 20%። ያው አሁን እንዳያችሁት በ20% ዝቅ አድርጎታል።
ለምሳሌ ዩቲዩብን መክፈት ከፈለግን ኦፕን ዩቲዩብ እንደዚህ ይከፍታል ማለት ነው። ስለዚህ በቮይስ ምንም ነገር በተን ምናምን መጫን ሳያስፈልገን እያዘዝን መጠቀም እንችላለን ማለት ነው። እዚህ ጋር ያው የሚያመጣው የተለያየ አካውንቶችን ነው። እኛ አድ እያደረግን እንትን ማለት ይችላል። የልጆች አለ ለምሳሌ ልጆች ብቻ ተኮር የሆነ ዩቲዩብ ቪዲዮዎችን እንድንለቅበት ያስቀመጠው እንትን ነው። አዲስ ፕላትፎርም ነው። እዚህ ላይ የልጆች ብቻ ነው የሚታየው እዚህ ላይ ሲከፈት ማለት ነው። ሌላ ምንም አይነት አላስፈላጊ የሆኑ ቪዲዮዎች እዚህ ላይ አይገቡም። የልጆች ለልጆች ለትምህርት ለምናምን የሚጠቅሙ ነገሮች ናቸው። እንደዚህ ለብቻ ከፍተን ኪድስ ዩቲዩብ ከፍተን መጠቀም እንችላለን ማለት ነው። እንደየአስፈላጊነቱ ተጨማሪ የጎግል አካውንት ካለን አድ እያደረግን መጠቀም እንችላለን ማለት ነው። ሌላ ደግሞ የጎግል ካስት ነው። ጎግል ካስት ማለት ምን ማለት ነው? ዩቲዩብ ከፍተን ከዩቲዩብ ላይ የምናየውን ቪዲዮ ቀጥታ በጉግል አካውንታችን ቲቪው ላይ ዲስፕሌይ እንዲያደርግ ስንፈልግ የምንጠቀመው ሴቲንግ ነው ማለት ነው። ስለዚህ ይሄን ሴቲንግ በመጠቀም ዩቲዩብ ላይ ያሉትን ቪዲዮዎች ካስት ማድረግ እንችላለን ማለት ነው። ሌላ ደግሞ እዚህ ላይ ፓችዎል እንደ ቅድም እንደተነጋገርነው ላይሰንስድ የሆኑ ኦፕሬቲንግ የአንድሮይድ ኦፕሬቲንግ ሲስተሞች ላይ የሚገኝ የሴኩሪቲ ፕላትፎርም ነው። ስለዚህ በጣም አስፈላጊ ነገር ነው ሴኪዩርድ እንድንሆን። እነዚህ አላስፈላጊ ማልዌሮች ምናምን ገብተው ቲቪያችንን ወይም ቦክሳችንን እንዳያበላሽብን የሴኪዩሪቲ ጋራንቲ የሚሰጠን ነው ይሄ ፓችዎል የሚባለው ማለት ነው። በተረፈ ኪቦርድ ላንጉዌጅ ሴቲንግ መቀየር እንችላለን። ዴት ምናምን ማስገባት እንችላለን ማለት ነው። ይሄንን ይመስላል። እስቲ ስለ እንትኑ ደግሞ ይሄ ዲቫይስ ዣዋሚ ቲቪ ቦክስ ነው። ባለፈው ተናግሬያለሁ። ኤምአይ ቦክስ ማለት የዣዋሚ ምርት ነው። ስለዚህ የአንድሮይድ 12 ነው። ቅድም እንደተነጋገርነው የካርዲናል ቨርሽን ነው። የካርዲናል ቨርሽን አንድሮይድ ቲቪ ኦኤስ ቢውልድ እና ይሄንን ይመስላል። ስለዚህ እንደዚህ እያደረግን መጠቀም እንችላለን። ባለፈው እንደተነጋገርነው በጣም ስሙዝ ነው። በቀላሉ ከአንዱ ወደ አንዱ እንትን ማለት የተሸጋገረ መጠቀም ይችላል። በጣም ፋስት ነው። ስለዚህ የኳስ እንትኖችንም እዚህ ላይ በመጫን ተጨማሪ የሙቪ አፕሊኬሽኖች አሉ ፍሪ የሆኑ ማለት ነው። እነሱን በመጠቀም እንትን ማለት ይቻላል። ሌላ ደግሞ እነዚህ የስማርት ቲቪዎች ላይ በጣም አስፈላጊ የሚባል አፕሊኬሽን ቢኖር ይሄኛው አፕሊኬሽን ነው። ይሄ ሴንድ ፋይል ከቲቪ ወደ ሞባይላችን ወይም ከሞባይላችን ወደ ቲቪ ትራንስፈር ለማድረግ የሚያግዘን ነው። ይሄ ነገር መኖሩን ማረጋገጥ ነው። በጣም አስፈላጊ ነው። በቀላሉ የምንፈልጋቸውን አፕሊኬሽን በተለይ ጉግል ፕሌይ ላይ እነዚህ የሌሉትን አፕሊኬሽኖች ከሌላ ሶርስ ላይ መጫን ሲያስፈልገን ወይም ከሌላ ሶርስ ላይ ጭነን መላክ ሲያስፈልገን ይሄንን አፕሊኬሽን መጠቀም እንችላለን ማለት ነው። ስለዚህ ይሄንን ይመስላል። እናመሰግናለን። በተረፈ ያው ሼር ፎሎ እያደረጋችሁ ላይክ እያደረጋችሁ የላይክ በተኗን እየተጫናችሁ ሰፖርት አድርጉን። እንደዚህ አይነት የቴክ ኢንፎርሜሽኖችን እያመጣን የበለጠ ፓርቲሲፔት እንድናደርግ የእናንተ ሰፖርት ያስፈልገናል። ስለዚህ ላይክ ሼር እያደረጋችሁ ሰፖርት አድርጉን። እናመሰግናለን።